ሰላም ጤና ይስጥልን ውድ የረዛ ቲቪ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ እየተመኘን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን አሁን በቀጥታ ወደ ዕለቱ መረጃዎች አመራን። ሰናይ ጊዜ ተመኘን። አብራችሁን ቆዩ። በመጀመሪያም አርዕስቶቹን እናስቀድማለን። አቶ ታዬ ደንዳ በድጋሚ ታሰሩ። አቶ ታዬ ደንዳ ከፍርድ ቤት ቀጠሮ ደርሰው ሲመለሱ በመንግስት የጸጥታ ኃይሎች መወሰዳቸው ተሰምቷል። ተጨማሪ አለን። በአቶ ጌታቸው ረዳና በአቶ ሬድዋን ሁሴን የተመራ ልዑክ ሱዳን ገባ። በብሔራዊ መረጃና ደህንነት አገልግሎት ጄኔራል ዳይሬክተር አቶ ሬድዋን ሁሴንና የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ በአቶ ጌታቸው ረዳን የተመራው ልዑክ ለሱዳኑ ጠቅላይ ሚኒስትር መልእክት አስተላልፏል። አብራችሁን ስትቆዩ ተሰሙታላችሁ። ፓትርያርክ አቡነ ማትያስ ዝምታቸውን ሰበሩ። በቅርቡ የ2017 ዓ.ም እርከበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅ በኋላ አዲስ ለተሾሙት የቤተ ክህነቱ ስራ አስኪያጅና ዋና ጸሐፊ በተደረገው የአቀባበል ስነ ስርዓት ላይ ፓትርያርክ አቡነ ማትያስ ጥብቅ ተስተላልፈዋል። በዝርዝር ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ባለሀብት ቢልጌትን ሸለሙ። ሌላኛው መረጃችን ነው። ዩክሬን አዲስ ያወጀችው የሽረሪት ድር ዘመቻ ዓለምን እያነጋገረ ነው። ወደ እናንተ የሚደርስ መረጃ ነው። አብራችሁን ስትቆዩ እነዚህና ሌሎች ሀገራዊ፣ ቀጠናዊና ወቅታዊ መረጃዎችን ታደምጣላችሁ። አሁን ወደ ዝርዝር መረጃዎች አለፍን። ሰናይ ጊዜ ተመኘ። አቶ ታዬ ወደ ስቱዲያችን ስለመጡ እጅግ በጣም አድርገን እናመሰግናለን። እንኳን ደህና መጡ። እኔም በቀይ መስመር ፕሮግራም ላይ በመጋበዜ እንኳን ደህና ጠራችሁ። አመሰግናለሁኝ ስለመጡ። እንግዲህ ወደ ዋናው ጉዳያችን እናልፋለን። ስለ ጦርነት፣ ስለ ሰላም፣ የሰላም ሚኒስትር ከመሆኑም ጋር ተያይዞ እሱ ላይ በደንብ አንስተን እንነጋገርበታለን። ያው ስንኖር ኢትዮጵያዊ ስንሞት ደግሞ ኢትዮጵያ ነው የምንሆነው ብሎ ነበረ። እሱ ማለት ምን ማለት ነው? አቶ ታዬ ደንዳ በድጋሚ ታሰሩ። አቶ ታዬ ደንዳ ከፍርድ ቤት ቀጠሮ ደርሰው ሲመለሱ በመንግስት የጸጥታ ኃይሎች መወሰዳቸው ተሰምቷል። አቶ ታዬ ከአንድ ዓመት በፊት ነጻ በተባሉባቸው ክሶች ላይ የመጨረሻውን ውሳኔ ለመስማት ለቀጠሮ ወደ ፍርድ ቤት ደርሰው ሲመለሱ ከመኖሪያ ቤታቸው በጸጥታ ኃይሎች እንደተወሰዱ ነው ለማወቅ የተቻለው። አቶ ታዬ ነጻ በተባሉባቸው ክስ ድጋሜ እንዲታይ ፍርድ ቤቱ መወሰኑን ተከትሎ እንደታሰሩና የት እንደሚገኙ አናውቅም ሲሉ ቤተሰቦቻቸው ተናግረዋል። አቶ ታዬ ከዚህ ቀደም ጠቅላይ ሚኒስትሩንና ከንቲባ ወይዘሮ አዳነች አቤቤን ለምስክርነት ጠርተው አለመገኘታቸውና ብልጽግና ፓርቲ እንዲታገድ ጥሪ ማስተላለፋቸው ይታወሳል። የቀድሞው የሰላም ሚኒስትር መንግስትን በግልጽ ቋንቋና በጽኑ አቋም መተቸታቸው ጥርስ እንዳስነከሰባቸው በጥርጣሬም እንዲታዩና ክትትል እንዲደረግባቸው እንዳደረጋቸው ሲነገር ቆይቷል። አቶ ታዬ ጠቅላይ ሚኒስትሩን የሚመለከት ጽሑፍ በማህበራዊ ትስስር ገጻቸው ማጋራታቸውን ተከትሎ ለአንድ ዓመት እስር ቤት መክረማቸው አይዘነጋም። በቀጣይ መረጃ በአቶ ጌታቸው ረዳና በአቶ ሬድዋን ሁሴን የተመራ ልዑክ ሱዳን ገባ። የብሔራዊ መረጃ ደህንነት አገልግሎት ጄኔራል ዳይሬክተር አቶ ሬድዋን ሁሴንና የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ ሱዳን መግባታቸው ተሰማ። የደህንነት ዳይሬክተሩ አቶ ሬድዋን ሁሴንና አማካሪው አቶ ጌታቸው ረዳ ሱዳን ለሰላምና ለመረጋጋት የምታደርገውን ጥረት ሁሉ ኢትዮጵያ እንደምትደግፍ እና እንደምትሰራ ገልጸዋል። የፈጥኖ ደራሽ ኃይል ደጋፊ ናቸው የሚባሉት ጠቅላይ ሚኒስትር አብይ አህመድ ለሱዳን ጠቅላይ ሚኒስትር ሌተናል ጀነራል አብዱል ፈታህ አልቡርሃን ሱዳን ለምታደርገው የሰላም የልማትና የመረጋጋት ጥረት ኢትዮጵያ የማይናወጥ አቋምና ድጋፍ አላት ሲሉ በመረጃና ደህንነት ዳይሬክተሩና በአማካሪያቸው መልእክት ማስተላለፋቸው ቢሰማም ጠቅላዩ ይህን ያደረጉት በቅርቡ በኢትዮጵያና በኤርትራ መካከል እየታየ ያለውን ፖለቲካዊና ወታደራዊ ውጥረት ተከትሎ ሱዳን ከተቻለም የመንግስታቸው ደጋፊ እንድትሆን ካልሆነም ገለልተኛ በመሆን የኤርትራና የፋኖ ኃይሎችን እንዲሁም የህወሓት ታጣቂዎችን እንዳትደግፍ የታለመ የተማጽኖ ጉዞ ነው ተብሏል።
አሳለፍነው የ2017 ዓመተ ምህረት የግንቦት ርክበ ካህናት ለቀጣይ 3 ዓመታት ቤተክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። ቤተክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ሁላችሁም እንደምታስታውሱት እኔና ወንድሜ ብፁዕ አቡነ ሳዊሮስ ከአሁን በፊት በዚሁ ቤት አብረን አገልግለናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የ3 ዓመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በእኩልነት ለማገልገል እንሰራለን ብለን እናምናለን። የሰላም ያለህ ሲሉ ፓትርያርክ አቡነ ማትያስ ዝምታቸውን ሰበሩ። በቅርቡ የ2017 ዓመተ ምህረት እርከበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅን ተከትሎ እጅግ አነጋጋሪና አደናጋሪ ውሳኔዎች መተላለፋቸው አይዘነጋም። ቤተ ክርስቲያኒቱን ከፍለዋል፣ ምእመኑንም በትነዋል የተባሉትና የተወገዙት አቡነ ሳዊሮስና አቡነ ዲዮስቆሮስ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ሆነው መሰየማቸው እያነጋገረ ባለበት በዚህ ወቅት ፓትርያርክ አቡነ ማትያስ ለአዲሶቹ ተሻሚዎች በተደረገው የአቀባበል ስነ ስርዓት ላይ መልእክት አስተላልፈዋል። ሰላም ርቋል፣ መንፈሳዊነትና ፖለቲካ ተደበላልቋል። እኛ ስንፈጠር ንጹህ ነበርን፣ አሁን ግን በዘረኝነት፣ በጥላቻ፣ በጎጠኝነት እየተፈተን ነው። እኛ መንፈሳዊ ነን፣ በቀና ልብ ማገልገል አለብን። እኛ ጠባቂዎች ነን፣ አሁን ግን ወደ ተጠባቂነት ወርደናል። በእግዚአብሔር መንገድ ሂደን ትውልዱን መጠበቅ አለብን፣ በእግዚአብሔር መንገድ ሂደን ትውልዱን መጠበቅ አለብን ሲሉ ጥብቅና ጥልቅ መልእክታቸውን አስተላልፈዋል። ክርስቲያን ጥርት ያለ እምነትና ድፍረት ስል ለመልካም ነገር ለቤተ ክርስቲያን ጥበቃ ወራጥነት ቢኖር ኖሮ ሁሉ አይመጣም ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ከየት ነው የሚመጣው? ሌላ መምጫ የለውም። በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባር ነው እና ሰላም ከቤተ ክርስቲያን መመስረት አለበት። የሰላም ቤት ቤተ ክርስቲያን ናት። እንግዲህ ቤተ ክርስቲያን የራስዋን የሆነ ሕልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተ ክርስቲያን። ጥላቻ አይጠቅመንም፣ ጎሰኝነት አይጠቅመንም፣ ዘረኝነት አይጠቅመንም። እኛ መንፈሳውያን የእግዚአብሔር ወኪሎች ከምቀኝነት ጋር አልተፈጠርንም። ንጹሃን ሆነን የተፈጠርነው እኛ ጠባቂዎች ነን እንጂ ተጠባቂዎች መሆን የለብን። ጠባቂዎች ነን እኛ። Congratulations, Mr. Bill Gates. Ethiopia is deeply grateful for your enduring partnership and support. Thank you. Truly historic moment we're witnessing. Join us, ladies and gentlemen, in celebrating and honoring this remarkable occasion. Tonight, we celebrate a man driven by brilliance and purpose. A man. ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ባለሀብት ቢል ጌትን ኒሻን ሸለሙ። ጠቅላይ ሚኒስትሩ የክብር ሽልማት የሆነውን ለባለሀብቱ ቢል ጌት ኒሻን ሸልመዋል። ጠቅላይ ሚኒስትሩ ኒሻንን መሸለማቸው ሳይሆን እንግሊዝ ሳይደርሱ ከአውሮፓ ጉዟቸው እንደተመለሱ ያለ ረፍት ስብዛ ሳይሰጡ ቢልጌትን መሸለማቸው በርካቶችን አስገርመዋል። በአውሮፓ የተለያዩ ሀገራት ላይ የቆዩት ጠቅላይ ሚኒስትሩ ጉብኝት ነው ግንኙነት ያደረጉት ለሚለው ጥያቄ
አንዳንዶቹ የዲፕሎማሲ ስራ መስራታቸውን ሲገልጹ፣ በርካቶቹም በቅርቡ ለሚፈጠረው የጦርነት ቻፕተር የድጋፍ ማሰባሰብ ነው የሚሉም አልጠፉም። ጠቅላዩን ለሁለተኛ ጊዜ ያገኙት ባለሀብቱ ቢልጌት ከኢህአዴጉ መንግስት ከአቶ መለስ ዜናዊና ከአቶ ኃይለማርያም ጋርም እየተገናኙ የግብርና ስራን ሲሰሩ እንደነበር ይታወሳል። This is a Ukrainian drone flying out of a truck in southeastern Siberia, 2,700 miles from the front line, targeting Putin's warplanes deep in the heart of Russian territory. Ukrainian officials said it was part of a clandestine attack that saw 4 military airports hit, destroying more than 40 warplanes. በሌላ መረጃ የሸረሪት ድል ዘመቻ ዓለምን እያነጋገረ ነው። ዩክሬን በሩሲያ ባሉ 4 ወታደራዊ ካምፖች ላይ 40 የጦር አውሮፕላኖችን ማውደሟ ዓለምን አነጋግሯል። 34 በመቶ የሩሲያ ግዙፍ ክሩዝ ሚሳኤል ተሸካሚ አውሮፕላኖችን 117 ሰው አልባ አውሮፕላኖችን በመጠቀም መተናል ሲሉ የዩክሬኑ ፕሬዝዳንት ቪላዲሚር ዜሌንስኪ ገልጸዋል። ፕሬዝዳንቱ ጥቃቱን ለመፈጸም በአንዱ የሩሲያ ክልል ሆነን መፈጸማችን ይገርመኛል ብለዋል። ጥቃቱን የሽብር ተግባር ያለችው ሩሲያ ከ7 ቢሊዮን ዶላር በላይ አጥታለች ተብሏል። ሩሲያ ስትራቴጂክ ኒውክሌር ቦምብ መሸከም የሚችሉ ቲዩ-22 ኤም3 ቲዩ-95 እና ኤ50 የተባሉ አውሮፕላኖችን በእንጨት ሳጥን ተሸፍነው በገቡ ድሮኖች አጥታለች ተብሏል። ይህን ተከትሎም የምዕራባውያን ሀገሮች ብሪታንያና ጀርመን አጋርነታቸውን እየገለጹ ይገኛል። ጥቃቱ ሁለቱ ተፋላሚ ሀገሮች ለድርድር እያመሩ ባሉበት ወቅት መሆኑ አስገርሟል። ይህም የሩሲያን ውሳኔና የድርድሩን መልክ ሊቀይር እንደሚችል ተገምቷል። አብራችሁን ስለቆያችሁ እናመሰግናለን። በሌላ መረጃ እስክንገናኝ ሰላሙን ሁሉ ተመኘን።